የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። በመዲናዋ በ18 ሳይቶች የኮንዶሚኒየም ግንባታ እየተካሄደ ነው ተባለ። በኮንዶሚኒየም ቤቶች ካርታ ስራና ብድር አለቃቅ ላይ ውይይት ተካሄደ። የቀነኒ አዱኛ አባት ገዳዩ ሳይታወቅ ካሳ አንቀበልም አሉ። በኢትዮጵያ የሟቾች ቁጥር በእጥፍ መጨመሩ ተገለጸ። ህወሓት ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል ጠየቀ። እንዲሁም የቀድሞ ሚኒስትር ዴታ ፍርድ ቤት ስላልቀረቡበት ምክንያት እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። በኢትዮጵያ የሟቾች ቁጥር በእጥፍ መጨመሩ ተገለጸ። ባለፉት 4 ዓመታት በኢትዮጵያ ያለው የወባ በሽታ ስርጭት ባልተጠበቀ ሁኔታ በከፍተኛ ደረጃ መጨመሩን የፓን አፍሪካ የወባ ትንኝ መቆጣጠሪያ ማህበር አስታውቋል። እንደ ማህበሩ ገለጻ እንደ አውሮፓውያን አቆጣጠር በ2021 በሀገሪቱ 1.3 ሚሊዮን የነበረው የወባ ታማሚዎች ቁጥር በ2024 ወደ 7.3 ሚሊዮን በማለፍ አስደንጋጭ ጭማሪ አሳይቷል። መረጃው የበሽታው ስርጭት በአጭር ጊዜ ውስጥ በ6 እጥፍ ማደጉን ያሳያል የተባለ ሲሆን ይህም ኢትዮጵያን በዓለም አቀፍ ደረጃ ከፍተኛ የወባ ስርጭት ካሉባቸው 5 ቀዳሚ ሀገራት ተርታ እንድትሰለፍ አድርጓታል ተብሏል። የማህበሩ ፕሬዝዳንት ፕሮፌሰር ድልነሳው የዋለው የወባ በሽታ ስርጭት ከዓመታት በፊት ቀንሶ የነበረ ቢሆንም ባለፉት 4 እና 5 ዓመታት በከፍተኛ ፍጥነት ተስፋፍቷል ብለዋል። የሟች ቀነኒ አዱኛ አባት ገዳዩ ሳይታወቅ ካሳ አንቀበልም አሉ። የሟች ቀነኒ አዱኛ አባት ገዳዩ ሳይታወቅ ካሳ አንቀበልም አሉ። የሞዴል ቀነኒ አዱኛን ጉዳይ በባህላዊ የገዳ ስርዓት ለመፍታት የተደረገው ጥረት ያለ ስምምነት ተቋርጧል። ባለፈው ዓመት ከአርቲስት አንዱዓለም ጎሳ ጋር ትኖርበት ከነበረው ህንፃ 5ኛ ፎቅ ላይ ወድቃ ህይወቷ አለፈ የተባለው የሞዴል ቀነኒ አዱኛን ጉዳይ በባህላዊ የኦሮሞ አባገዳዎች ስርዓት በእርቅ ለመቋጨት የተደረገው ጥረት ሳይሳካ መቅረቱን አባገዳዎች አስታውቀዋል። ጉዳዩን ላለፉት 3 ወራት በሽምግልናና በባህላዊ የፍትህ ስርዓት ለመፍታት ሲጥሩ የቆዩት የቱለማ አባገዳ ጎበና ሆላ ጥረቱ በተጎጂዎች ቤተሰቦች ፈቃደኛ ለመሆን ምክንያት መቋረጡን ዶቼ ቬለ ለኔ ነግረውኛል ብሏል። የሽምግልና ሂደትና የአባገዳዎች እይታ አባገዳ ጎበና እንደገለጹት ጉዳዩ በመደበኛው ፍርድ ቤት እልባት ባለመገኘቱ የገዳ ስርዓት አባቶች ተጠርጣሪውንና የተጎጂ ቤተሰቦችን በማገናኘት መፍትሄ ለመስጠት ጥረት ሲያደርጉ ቆይተዋል። ሆኖም በአራተኛው ቀጠሮ የሟች አባት አቶ አዱኛ ዋቆ ሂደቱን አፍርሰውብናል ብለዋል። አባገዳዎች ጉዳዩን ከኦዳ ብልቱም አባገዳዎችና ከሀገር ሽማግሌዎች ጋር በመሆን በጥልቀት እየተመለከቱትና እውነቱ ተገኝቷል የሚል እምነት እንዳላቸው ተናግረዋል። ይሁን እንጂ የሟች ቤተሰብ ሽምግልናውን ባለመቀበላቸው ምክንያት የተገኘውን እውነት ለጊዜው ይፋ ሳያደርጉ ሂደቱን ለማቋረጥ መገደዳቸውን አብራርተዋል። በሌላ በኩል የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆ የሽምግልና ሂደቱን ያልተቀበሉበትን ምክንያት ሲያስረዱ በቅድሚያ የልጄ ገዳይ ማን እንደሆነ ሳይታወቅ ካሳ ጉማ አንቀበልም የሚል አቋም እንዳላቸው ገልጸዋል። አቶ አዱኛ አክለውም እነሱ ሽማግሌዎቹ የሚሉት ደም በእጃችን አለ ግን አልገደልኩም ነው፣ እኛ ደግሞ የገደለ ሳይታወቅ እንዴት ጉማ እንበላለን በማለት ጠይቀዋል። አባትየው አጽንኦት ሰጥተው እንደተናገሩት በቅድሚያ ተገቢው ማጣራት ተደርጎ እውነቱ ከተረጋገጠ በኋላ ወደ መሐላና ሌሎች ሂደቶች መግባት እንደሚቻል ጠቁመው አሁን ባለው ሁኔታ ግን ሂደቱን እንደማይቀበሉት አስታውቀዋል። በጋራ መኖሪያ ቤቶች ካርታ ስራና ብድር አለቃቀቅ ላይ ውይይት ተካሄደ። የአዲስ አበባ ቤቶች ልማት ኮርፖሬሽን በጋራ መኖሪያ ቤቶች ካርታ ስራና ብድር አለቃቀቅ ላይ ተሳታፊ ከሆኑ አጋር አካላት ጋር ከካርታ ህትመት እስከ ብድር አለቃቀቅ ድረስ ባለው አጠቃላይ የስራ ሁኔታ ላይ ያተኮረ የውይይት መድረክ አካሂደዋል። ኮርፖሬሽኑ ከአዲስ አበባ መሬት ልማትና አስተዳደር ቢሮ እንዲሁም ከኢትዮጵያ ንግድ ባንክ የብድር ማዕከላት ጋር ባካሄደው ውይይት ከካርታ ህትመት እስከ ብድር አለቃቀቅ ድረስ ባለው የስራ አፈጻጸም ላይ የተከናወኑትን ተግባራትና በስራ ሂደት ውስጥ ያጋጠሙ ችግሮችን አስመልክቶ ሪፖርት ቀርቦ ውይይት ተደርጓል። በተለይም የጋራ መኖሪያና የንግድ ተጠቃሚዎች ካርታ እንዲታተምላቸውና ወደ ባንክ እንዲላክላቸው ከማድረግ አኳያ እንዲሁም አንዳንድ የቤት ተጠቃሚዎች የብድር ውል እንዲዋዋሉ ስልክ ሲደወልላቸው የሚጠበቀውን ያህል ፈቃደኛ አለመሆናቸው ትኩረት ሊሰጠው እንደሚገባም በውይይቱ መድረክ ላይ ተገልጿል። በዚህም መሰረት የውይይት መድረኩ ተሳታፊዎች በቀጣይ ያጋጠሙ ችግሮችን ለመፍታት የሚያስችሉ የጋራ የመፍትሄ አቅጣጫዎችን በማስቀመጥና ልዩ ትኩረት በመስጠት ለመፍትሄዎቹ ተፈጻሚነት በጋራ በመረባረብ የተሻለ ስኬት ለማስመዝገብ መግባባት ላይ የደረሱ ሲሆን
የኮርፖሬሽኑ ስራ ኃላፊዎችና የውይይቱ ተሳታፊ አጋር አካላትም የሚጠበቅባቸውን ኃላፊነት ለመወጣትና በቀጣይ የተሻለ ስኬት ተግባር ለማከናወን ዝግጁ መሆናቸውን አስታውቀዋል። በውይይት መድረኩ ላይ በ10/90፣ 20/80 እና 40/60 የቤቶች ልማት ፕሮግራም እንዲሁም በዕጣ፣ በልማት፣ በልዩ ሁኔታና በጨረታ የጋራ መኖሪያና ንግድ ቤት ላይ ከቤቶች ልማት ኮርፖሬሽን ጋር የሽያጭ ውል ፈጽመው ካርታ ያልታተመላቸው የጋራ መኖሪያና ንግድ ቤት ተጠቃሚዎች ማስታወቂያው ከተነገረበት ከታህሳስ 22 ቀን 2018 ዓ.ም ጀምሮ addislandfarm.gov.it ድረ-ገጽ መሰረት ባሉበት ቦታ ሆነው ካርታ እንዲታተምላቸው እንዲያመለክቱ ማሳሰቢያ የተሰጠ ስለሆነ ተግባራዊ ማድረግ እንደሚጠበቅባቸውም ተጠቁመዋል። በመዲናዋ በ18 ሳይቶች የኮንዶሚኒየም ግንባታ እየተካሄደ ነው ተባለ። በመዲናዋ የመኖሪያ ቤት እጥረትን ለመቅረፍ በ18 ሳይቶች የግንባታ ስራ መጀመሩን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ ኢንጂነር መኮንን ሚጀና ገልጸዋል። የግንባታ ስራውንም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮና የቤቶች ልማት ኮርፖሬሽን በጋራ በመሆን ማስጀመራቸውን ኢንጂነር መኮንን ሚጀና ከኤምኤን ጋር በነበራቸው ቆይታ ተናግረዋል። ሳይቶቹ ባለፉት 6 ወራት ግንባታ መጀመራቸውን የገለጹት ምክትል ቢሮ ኃላፊው አሁን ላይ አፈጻጸማቸው ባልተለመደ ሁኔታ ባለ 9 ወለል ላይ የደረሱ ግንባታዎች መኖራቸውን ገልጸዋል። ከዚህ በፊት ከ6 እስከ 8 ዓመታት ይፈጁ የነበሩ ግንባታዎች አሁን በ6 ወራት ውስጥ እስከ 9 ወለል መገንባት መቻሉን ጠቅሰዋል። የተቋራጭ አማካሪ የቢሮውና የኮርፖሬሽኑ ባለሙያዎች ሳይት ላይ ተገናኝተው የስራ ባህልን በቀየረ ሁኔታ 24/7 እየሰሩ መሆኑን አመላክተዋል። ፍትሃዊ ተጠቃሚነትን ለማረጋገጥና ሁሉም ተደራሽ ለማድረግ እንደሚሰራም አብራርተዋል። በዚህም በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎችን ታሳቢ በማድረግ በከተማዋ ዝቅተኛ ዋጋ ካላቸው ቤቶች ጀምሮ ኪራይ ቤትና ከፍተኛ ድጎማ የተደረገበት የቤት አቅርቦት ላይ እየተሰራ መሆኑን ተናግረዋል። ከዚህ በፊት ሳይቶች ከተጠናቀቁ በኋላ መሰረተ ልማቶችን የመዘርጋት ልምድ እንደነበር ያነሱት ምክትል ቢሮ ኃላፊው አሁን ግን በከተማ አስተዳደሩ ደረጃ የመሰረተ ልማት ክላስተር አደረጃጀት ተቋቁሞ ሕግ ተዘጋጅቶለት ወደ ስራ መገባቱን አንስተዋል። በመሆኑም መሰረተ ልማት አቅራቢ ተቋማት በጋራ አቅደው ፕሮጀክቱን ለመጨረስ እየሰሩ መሆኑን ገልጸዋል። በተመሳሳይ በአዲስ አበባ የተጀመሩት ቤቶች ግንባታ እየተፋጠነ መሆኑን የከተማዋ የቤቶች ልማት አስተዳደር ቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ተናግረዋል። የግንባታ ሂደቱን ለማፋጠንና ወጪውን ለመቀነስ አዳዲስ የቴክኖሎጂ ግብዓቶች ጥቅም ላይ የዋሉ ሲሆን ግንባታው በመንግስት ብቻ ሳይወሰን በሪል ስቴት አልሚዎች፣ በግል እንዲሁም በማህበር ተደራጅተው የሚሰሩትንም በመጋበዝ ጭምር በ5 የተለያዩ አማራጮች እየተተገበረ ይገኛል ብለዋል። በተለይም የጀርመን ሳይት ላይ የነበረውን ተሞክሮ በመውሰድ 2 ብሎኮችን ቦይንግ የማገናኘት ስራ እየተከናወነ ሲሆን ይህም የሊፍት ወጪን ከመቀነሱም በላይ የመሬት ብክነትን በማስቀረት በአነስተኛ ቦታ ላይ በርካታ ቤቶችን ለመገንባት አስችሏል። 25000 ቤቶች በሚገነባበት የገላንጉራ ሳይት እየተካሄደ ያለው ግንባታ የቴክኖሎጂውን ውጤታማነት በተግባር ያሳየ ሆኗል ሲሉም ተናግረዋል። በአሁኑ ወቅት ለሙከራ እየተገነቡ ያሉ ብሎኮች አስገራሚ ፍጥነት እያሳዩ ሲሆን በ52 ቀናት ውስጥ ብቻ 10ኛ ፎቅ ላይ መድረስ መቻሉም የግንባታውን ቅልጥፍና ማሳያ ተደርጎ ይወሰዳል ብለዋል። የቢሮ ኃላፊዋም ወይዘሮ ቅድስት ወልደ ጊዮርጊስ ከተማዋን ስማርት የማድረግ ራዕይ ሰንቀው እየተገነቡ ያሉት እነዚህ መንደሮች መኖሪያ ቤት ከመሆን ባለፈ የተሟላ መሰረተ ልማት ይኖራቸዋል። በአረንጓዴ ልማት የታጀቡ ለህፃናት መጫወቻ፣ ለአዛውንቶች መዝናኛና ለወጣቶች የስፖርት ማዘውተሪያዎች ያካተቱ ዘመናዊ መንደሮች ሆነው ነው እየተገነቡ ያሉት። ይህ ሰፊ የግንባታ እንቅስቃሴ ለከተማዋ ነዋሪዎች መጠለያ ከመፍጠር ባለፈ ሰፊ የስራ ዕድልን ይዞ መጥቷል። በገላንጉራ ሳይት ብቻ ሳይወሰን በሁሉም 18 ሳይቶች ግንባታው ከላይ እስከሌተኑ ሲቆም ከታች ግንባታው አብሮ የሚሄድበትን አዲስ የቴክኖሎጂ ሀሳብ በመጠቀም በጥራትና በፍጥነት እየተከናወነ ይገኛል። ይህም በዘንድሮ ዓመት የታቀዱትን 100,000 ቤቶች ለተጠቃሚዎች ለማድረስ የተያዘውን ግብ ለማሳካት ትልቅ እምነት ተጥሎበታል። ህወሓት ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል ጠየቀ። ህወሓት ዓለም አቀፉ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ትላንት ባወጣው መግለጫ ጠይቋል። ህወሓት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ ጭምር ጠይቋል። መንግስት የሚያስተጓጉለው አስቸኳይ ምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጣራ ገለልተኛ ቡድን እንዲያሰማራና የምርመራው ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፉ ህብረተሰብ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎችን መወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፉ ህብረተሰብ ግፊት እንዲያደርግም ህወሓት ጠይቋል። አቶ ታዬ ደንዳ በካቴና አልታሰርም በማለታቸው ፍርድ ቤት ሳይቀርቡ ቀሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንዳ በካቴና አልታሰርም በማለት
አለመቅረባቸውን ተከትሎ ለዛሬ ታህሳስ 23 ቀጠሮ መሰጠቱን ዘግቧል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በታየ ደንደዓ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለትናንትና ታህሳስ 22 መቅጠሩን ጠበቃ አበራ ንጉስ አስታውሰዋል። ይሁንና ማረሚያ ቤቱ አቶ ታየን ስላላቀረባቸው ፍርድ ቤቱ ለታህሳስ 23 ቀን 2018 ዓ.ም ቀጠሮ መስጠቱን አክለዋል። ማረሚያ ቤቱ ተከሳሹን ያላቀረበው በካቴና ልታሰርም ስላሉ ነው የሚል ምክንያት መቅረቡን ተናግረዋል። ታየ ደንደዓ በቅሊንጦ ማረሚያ ቤት በነበሩበት ወቅት የካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸውን አስቀምጠዋል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።